ጋይስ በአገሬ ልጅ ቀልድ የለም የሚለው ለካ እኛ ሀገር ብቻ የሚሰራ ነበር የሚመስለኝ። አይደለም ግን ይሄን ፖርቹጋላዊ ሊዮን ተመልከቱ። ያው የሚታወቀው በፈገግታው ነው። ፋውል ሲሰራበት መሳቅ ነው፣ ኳስ ሲመታ መሳቅ ነው። በቃ ከፊቱ ላይ ፈገግታ የሚባል ነገር የማይጠፋው ተጫዋች ነው እንደምታውቁት። ተመልከቱ፣ ፋውል የተሰራበት ሁላ ይስቃል፣ አይደብረውም፣ ሁሉ አይበሳጭም። ኳስ ሲመታ ከፈገግታ ጋር ነው። በቃ እያንዳንዱ እንቅስቃሴ ፈገግታ ጋር ነው። ግን ለሀገሩ ለፖርቹጋል እየተጫወተ ሉክ ተመልከቱ። እዚህ ጋር የቡድን አጋሩ ሜንዴዝን ገፍተው ጣሉት ማለት ነው። ከዛ ምን ቢያደርግ ጥሩ ነው? አይ በሀገሬ ልጅ እንኳን ቀልድ የለም በሚለው ከምነው ያ ፈገግታ እንደጠፋ እንዴት እንደተቆጣ ተመልከቱት። አሽቀንጥሮን ይጣለው ነው የምላችሁ። እሱ ላይ እኮ ምንም ነገር ሲፈጽሙ ምንም የማይል ነው። ግን እንደዚህ የቡድን አጋሩ ላይ ደግሞ እንደዚህ አይነት ነገር ሲሰሩ አያስችለውም ነው የምላችሁ። ምን አለበት ሁሉም ሰው እንደዚህ ቢሆን፣ ከራሱ አልፎ ለሰው ቢያስብ። ለማንኛውም ፈገግታው ይመቸው አቡ።